ሰላም የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ? የትንሹና ሁለተኛው የዩቲዩብ ቻናሌ ነው። ትልቁ ቻናላችን ስለተዘጋ ይህንኛውን ቻናል ለማሟሟቅ እየሞከርን ነው። ሁላችሁም እንደምታግዙን ተስፋ እያደረግን ወደ ዝግጅታችን እናምራ። በዛሬው ዝግጅታችን ላይ የ16 ሀገራት የገንዘብ ምንዛሬዎች በኢትዮጵያ ብር ሲመነዘሩ ስንት እየተመነዘሩ ነው የሚለውን ዝርዝር መረጃ አጠር አድርጌ ለማሳየት ወይም ለማስደመጥ ሞክራለሁ። ሁላችሁም ላይክ እና ኮሜንት ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ እያል ኢትዮጵያ ለቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታ ከአሜሪካ ተቋማት ጠንካራ ድጋፍ ማግኘቷ ተነገረ። የገንዘብ ሚኒስቴር በቢሾፍቱ ለሚገነባው ግዙፍ ዓለም አቀፍ የአየር ማረፊያ ፕሮጀክት ከአሜሪካ መንግስት ተቋማት ከታዋቂው የፋይናንስ ተቋማትና ከትላልቅ የኢንዱስትሪ ኩባንያዎች ጠንካራ ድጋፍ ማግኘቱን አስታወቀ። ይህ ስምምነት የተገኘው በዋሽንግተን ዲሲ በተካሄደውና ከፍተኛ ውጤት በተመዘገበበት የፕሮጀክቱ ፋይናንስ ማሳሰቢያ መድረክ ላይ መሆኑም ተጠቁሟል። የአሜሪካ ከፍተኛ ባለስልጣናት በኢትዮጵያ የማክሮ ኢኮኖሚ አፈጻጸም ላይ ያላቸውን ጽኑ እምነት የገለጹ ሲሆን የ12.5 ቢሊዮን ዶላር የቢሾፍቱ አውሮፕላን ማረፊያ ፕሮጀክትን አዋጭነትና ከፍተኛ ተጽዕኖ ያለው ኢንቨስትመንት ነው ሲሉ ተገልጿልም ተብሏል። አሁን ወደ መረጃው እናምራ። በቅድሚያም የምንመለከተው የግብጽ ፓውንድን ሲሆን አንድ የግብጽ ፓውንድ በ3 ብር ከ59 ሳንቲም እየተመነዘረ ይገኛል። የኦማን ሪያልን ስንመለከት ደግሞ አንድ የኦማን ሪያል በ491 ብር ከ57 ሳንቲም እየተመነዘረ እንደሚገኝ የሐዋላ ዌብሳይት አስነብቧል። የቻይና ዩዋንን ስንመለከት ደግሞ አንድ የቻይና ዩዋን በ27 ብር ከ65 ሳንቲም እየተመነዘረ ይገኛል። የቱርክ ሊሬን ስንመለከት ደግሞ አንድ የቱርክ ሊሬ በ4 ብር ከ19 ሳንቲም እየተመነዘረ እንደሚገኝ የሐዋላ ዌብሳይት አስነብቧል። የስዊድን ክሮነርን ስንመለከት ደግሞ አንድ የስዊድን ክሮነር በ20 ብር ከ41 ሳንቲም እየተመነዘረ እንደሚገኝ የሐዋላ ዌብሳይት አስነብቧል። የአውስትራሊያን ዶላርን ስንመለከት ደግሞ አንድ የአውስትራሊያን ዶላር በ134 ብር ከ82 ሳንቲም እየተመነዘረ እንደሚገኝ የሐዋላ ዌብሳይት አስነብቧል። የስዊዝ ፍራንክን ስንመለከት ደግሞ አንድ የስዊዝ ፍራንክ በ240 ብር ከ43 ሳንቲም እየተመነዘረ ይገኛል። የባህሬን ዲናርን ስንመለከት ደግሞ አንድ የባህሬን ዲናር በ500 ብር ከ09 ሳንቲም እየተመነዘረ ሲሆን የእንግሊዝ ፓውንድ ደግሞ በ254 ብር ከ90 ሳንቲም እየተመነዘረ እንደሚገኝ የሐዋላ ዌብሳይት አስነብቧል። የኩዌት ዲናርን ስንመለከት ደግሞ አንድ የኩዌት ዲናር በ614 ብር ከ73 ሳንቲም እየተመነዘረ ሲሆን የጆርዳን ዲናር ደግሞ በ266 ብር ከ59 ሳንቲም እየተመነዘረ እንደሚገኝ የሐዋላ ዌብሳይት አስነብቧል። ዩሮን ስንመለከት ደግሞ አንድ ዩሮ በ221 ብር ከ10 ሳንቲም እየተመነዘረ ሲሆን የአሜሪካን ዶላር ደግሞ በ188 ብር ከ97 ሳንቲም እየተመነዘረ እንደሚገኝ የሐዋላ ዌብሳይት አስነብቦናል። የዱባይ ድርሃምን ስንመለከት ደግሞ አንድ የዱባይ ድርሃም በ51 ብር ከ44 ሳንቲም እየተመነዘረ ሲሆን የካናዳ ዶላር ደግሞ በ138 ብር ከ09 ሳንቲም እየተመነዘረ እንደሚገኝ የሐዋላ ዌብሳይት አስነብቧል። የሳውዲ ሪያልን ስንመለከት ደግሞ አንድ የሳውዲ ሪያል በ50 ብር ከ38 ሳንቲም እየተመነዘረ እንደሚገኝ የሐዋላ ዌብሳይት አስነብቦናል። ውድ ቤተሰቦቻችን በዛሬው የተመለከትነው በሐዋላ እየተመነዘረ ያለበትን የ16 ሀገራት ገንዘብ ምንዛሬዎችን ዝርዝር መረጃ ሙሉውን ተመልክተናል። ወደ ቤተሰቦቻችን ለቻናላችን አዲስ ከሆናችሁ አሁኑኑ ሰብስክራይብ እያደረጋችሁ እንድትቀላቀሉን እየጋበዝን ዝግጅታችንን እዚህ ላይ እናጠቃልላለን። እንወዳችኋለን።